ሳሙኤል ምዕራፍ 2 የመልእክቴ ሁለተኛው ክፍል ነው። እንደዚህ ይላል። ሐናም ስትጸልይ እንደዚህ አለች፣ ጸና ልቤ በእግዚአብሔር ጸና፣ አፌም በጠላቶቼ ላይ ድገሙ በበላይ ላይ ተከፈተ። እግዚአብሔርን አመሰግናል። እንደሱ ቅዱስ የለም የለም። የገባው አሜን ይበለኝ። የለም። በምታልፍበት እግዚአብሔር ቅዱስ ነው። በምትሄጅበት እግዚአብሔር ቅዱስ ነው። አይሳሳትም። ወዳጆቼ ከእግዚአብሔር የተቀበልናቸው ጸልየን የተቀበልናቸው ነገሮች ለማመስገን እንጂ ለማልቀስ ምክንያት አይሆኑብንም። አሜን። አንዳንድ ጊዜ እግዚአብሔርን ማመሰግንባቸው በርካታ ምክንያቶች ቢኖሩ፣ አንዳንዴ እግዚአብሔር አምላክ የሰጣችሁን ሰው ማመስገን አለባችሁ ስለተቀበላችሁ። አንዳንድ ሰዎች ጸልየው የተቀበሉትን ያመሰገኑትን ነገር ማጉረምረም ነው ያደርጉታል። አይሁን። ሐና ግን እንደዚህ ያለች አንድ ጸሎት ጸልያ ነበር። እግዚአብሔር ሆይ እኔን ብትመለከተኝ፣ ባሪያን ባትንቀኝ፣ ወደ እኔ ብትመለከት። ወደ ማን? ጉባኤው ይገምና ወደ ማን? ወደ እኔ ብትመለከት፣ እኔን ብታስበኝ፣ እንደ ምናምንቴ ሴት ባትቆጥረኝ። ክብር ለኢየሱስ ይሁን። እኔ ደግሞ ብትሰጠኝ መልሼ ነው የምሰጥህ። እኔ ገባህ? አሜን። መልሼ ምን አደርግሃለሁ? እቺ ሴት አስተዋይ ናት። በተቀበለችው አትጸጸትም። እንዲህ ብላ ጸልያለችና ከዛ ከሆነላት በኋላ ባሏ ሕልቃናን ነገረችው። ልጄ ጡት እስኪተው ድረስ እባክህን አለችው። በቃ መልካም መስሎ የታየሽን አድርጊ አላት። መጨረሻ ላይ ወደ እግዚአብሔር ቤት አመጣችው። ታዲያ እቺ ሴት ብትዘምር ያንስባታል ወይ? ከማን ተቀበላለች? ዛሬ የተቀበላችሁ ሰዎች እስኪ አሜን በሉ። ከእግዚአብሔር ያልተቀበለው አንዳንድ ሰው ከእግዚአብሔር ተቀብሎ የነበረው በኋላ ጨጓራ ያርጎ ይኮንነዋል። ከእግዚአብሔር የተቀበልከውን ነገር የምታንቋሽሸው አይደለም፣ የምታመሰግነው ነው። እግዚአብሔር የምናመሰግንበት እንጂ የምናለቅስበትን አይሰጠንም። እስኪ አሜን በሉ። እኔ እንደዚህ እላለሁ፣ የእግዚአብሔር ስጦታ ጸጸት የለበትም። ከእግዚአብሔር የተቀበለው ነገር ለምስጋናችን ምክንያት ነው፣ ለመነሳታችን ምክንያት ነው፣ ለመዘመራችን ምክንያት ነው። አይቅለልባችሁ ወዳጆቼ፣ እመኑ። አንዳንድ ጊዜ የተሰጣችሁ ሰው ስለተሰጣችሁ ሰው አመስግኑ። መቼ ነው ስለተሰጠን ሰው የምናመሰግነው? እኔ ይገርመኛል። አለመታደል ሆኖ ሁላችንም ኢትዮጵያውያን የአንድ ሰው ደግነት የሚገባን ሲሰናበት ነው። የዛ ጊዜ ነው የውሸትም ይሁን የእውነት ምላሳችን ወጥቶ የሰውየውን ደግነት የምናበስረው። ግን ውሸት ነው፣ በጣም ፌክ ነው። መጽሐፍ ቅዱስ እሱን አይደግፍም። መጀመሪያ እናመስግን እግዚአብሔር ስለሰጠን። እስከ ገባ አሜን ይበል። እጃችሁ ብርቡርና ብርጋጉን አይቀልብኝ በሉ። ይኸውላችሁ በመጀመሪያ እግዚአብሔር ደህንነት ሰጥቶናል። ክብር ለኢየሱስ ይሁን። ደህንነታችን መቼም ቢሆን ከፍም በል ዝቅም በል መቼም ቢሆን አይቀልም። ኧረ ሃሌሉያ። ሁሌ ጠላት የሚናደደው በደህንነታችን ጉዳይ እንድንደነቅ አይፈልግም። ከተቀበለው ይልቅ ያልተቀበለውን፣ ከተደረገልን ይልቅ ያልተደረገልንን፣ እኛ ቤት ከተሳካው ነገር ይልቅ እኛ ቤት የሌለውን ነገር እየነገረን እነንትና ቤት ያለውን ነገር እያሳየን እንድናጉረመርም ይሄ ነገር ከህዝቡ ላይ ይመታ። ማጉረምረም የእግዚአብሔርን ክብር ከመግለጥ ይልቅ እግዚአብሔርን የሚጋርድ የእግዚአብሔርን ዘላለማዊ አጀንዳ የሚያጠልሽ ነገር ነው። ወዳጅ ማጠልሸት ነው። ማጠልሸት ምስጋና ወይ ማጉረምረም ማለት ማጠልሸት የእግዚአብሔርን አጀንዳ ማበላሸት ነው። ግን አመስግኑ፣ ነገር ይቀየራል። እንዴት እናመስግን? ከእግዚአብሔር ስለተቀበልነው። እኔ ከደህንነቴ ቀጥሎ ጌታን አመሰግናለሁ። አንዳንድ ጊዜ ስታመሰግኑ ወዳጆች ወይ ላይገባችሁ ይችላል፣ ግን ምስጋና ያሸንፋል። ስታመሰግኑ ላትረዱ ትችላላችሁ፣ ግን ጌታን ትባርካላችሁ። እኔ ከደህንነቴ ቀጥሎ መጀመሪያ ሁሌ ማመሰግነው ትላንት የጀመርኩት አይደለም፣ በቀደም የጀመርኩት አይደለም። እኔ በህይወቴ ወደ ትዳሬም ከመጣሁ በኋላ ማመሰግነው እግዚአብሔር ስለሰጠኝ ልጆች አመሰግናለሁ። እግዚአብሔር ስለሰጠኝ ትዳር አመሰግናለሁ። ስለ ባለቤት አመሰግናለሁ። ከዛ ቀጥሎ ደግሞ ስለማገለግለው አመሰግናለሁ። ይሄ ማለት ነው በቀደም የመጣ አይደለም። ኦልሬዲ ሲነጋ አንዳንድ ጊዜ ክፍተቱን የምታዩት ሰው አጠገባችሁ ሲጠፋ ወይንም ደግሞ እንደዛ አይደለም። እግዚአብሔር ሁሌ ይመሰገናል። አሜን በሉ። እግዚአብሔር የምስጋና ምክንያት ይጨምርላችሁ። ስታመሰግን ስለተሰጠ አመስግን። እስኪ ተቀብያለሁ በሉ። እግዚአብሔር ስለሰጠን ሰዎች ልናመሰግን ይገባል። አይገባም? እግዚአብሔር ስለሰጠን ሀገር ልናመሰግን አይገባም? እኔ መቼ ነው አፋችን በሳቅ የሚሞላው? እኔ ገርመኛል። ሰዎች እኔ ሲያጉረመርሙ ነው የምሰማው። በእንትን ጊዜ ያጉረመርሙ ነበር ልጆቹ ነን። በጣም የሚገርመኝ ነገር በደርግ ጊዜ ሰዎች ሲያጉረመርሙ ምናምን ሰማሁ። ከዛ በኢህአዴግ ጊዜ ደግሞ ሲያጉረመርሙ፣ አሁን ደግሞ ባለው በሶስቱ መንግስት እንግዲህ እያየን ያለ ነው። አንድ ነገር እመኑ፣ እግዚአብሔር የእንደገና አምላክ ነው።
እስኪ ብድግ አድርጎ አመሰግናለሁ በሉ። ቢያንስ ስለሆነው አመስግኑ። እውቅና ስጡ። እግዚአብሔርን ባርኩ። ስላለው ተጨባጭ ሁኔታ ጌታን እናመስግን። መካድ አንችልም። ተረድተናል፣ ታግዘናል። እግዚአብሔር አምላካችን ሆኗል። አይገልብንም። ስሙ ይባላል። እኔ አንድ ፕሮግራም እያሰብኩ ነው። ምናልባት እግዚአብሔር ስለሰጠን ሰዎች እናመስግን የሚል አንድ ፕሮግራም እያሰብኩ ነው። ነግራችኋለሁ እንግዲህ ጊዜው ሲደርስ በዛ ጊዜ ብንመሳገገንበት እንደው የምናመሰግንበት ቀን ቢኖር እንደገና ናቸዋለ እንደሆነ ጊዜ ጓደኛሽን፣ ወዳጅሽን፣ እህትሽን፣ ወንድምሽን ወይ ባልሽን ወይ ሚስትን እንደው እግዚአብሔር ስለሰጠኝ አንተን በጣም ነው እኮ የማመሰግነው። አንዳንድ ጊዜ ልጆቼን እላችኋለሁ እንደዚህ ልትሉ ይገባል። በቃ እግዚአብሔር ስለሰጠን እስኪ ገባ አሜን። እስኪ አመሰግናለሁ። ሁሌ እያጉረመረምን መሆን የለም። ጸሎት ምስጋና ነው የመጀመሪያው። ጸሎት የሚጀምረው አራት ዋና ዋና ነገር ጸሎት አለው። ምስጋና፣ ንስሐ፣ ምልጃ፣ ልመና አይደል ያለው? አራት ፓኬጅ አለ። እስኪ ገባ አሜን ይላል። እኔ የሚገርመኝ ነገር ማታመሰግን ከሆነ በህይወት ለውጥ አታመጣም። እማታመሰግን ከሆነ እየጨመረ ይሄዳል። የ3 ወር መንገድ ነበር እስራኤል ከግብፅ ሲወጣ እግዚአብሔር ፕሮግራም ያዘለት በ3 ወር እንዲገባ። ነገር ግን ማጉረምረሙን በጨመረ ጊዜ ስንት ዓመት ሆነ? 40 ዓመት አይደል? እግዚአብሔር የምስጋና ምክንያት ያደርጋል። እስኪ ገባ አሜን። የምታለቅሽበትን አይደለም የምትስቂበትን ይስጥሽ። እግዚአብሔር የምትጸጸትበትን አይደለም የምትዘምርበትን እግዚአብሔር ይስጥሽ። በህይወታችሁ ክንውን እንዲሆን እግዚአብሔር ከእናንተ ጋር እንዳለ እንዲህ አንዳንድ ጊዜ በጣም ይገርመኛል። ሰዎች ትንሽ ኢኮኖሚያቸው እንዳደገ ፊልም የሚያደርጉ ሰዎች ማለት የተወሰነ እንዳደጉ ፊልም የሚያደርጉ ሰዎች አእምሯቸው እንዳላደገ የምታዩት በገንዘባቸው መመካት ይጀምራሉ። እግዚአብሔር ለሰጣቸው ሰዎች ሪስፔክት ያጣሉ፣ ሪስፔክሽን አይኖራቸው እና እነሱ በዛ ቤት ግን የመጨረሻ የወደቁ እንደሆኑ የምታውቋቸው የአእምሮ ብስለት ስለሌላቸው ነው። ይኸውላችሁ የእናንተ አካውንት ስላበጠ የእናንተ ኪስ ስለጨመረ የእናንተ ነገር ከፍ ስላለ እግዚአብሔር የሰጣችሁ ነገር ሪስፔክት የምታሳንሱ ከሆነ የምትቀሉት እናንተ ናችሁ። ለምን መሰላችሁ? እያነሳችሁ ነው የምትመጡት። ካላመሰገናችሁ ታንሳላችሁ። ላሳያችሁ ከእግዚአብሔር ቃል ኢዮብ መጽሐፍ ላይ ልውሰዳችሁ። ኢዮብና ሚስቱ ትልቅ ዲፍረንስ ነው ያላቸው፣ በጣም ትልቅ ልዩነት። ኢዮብ በጣም በሚገርም ሁኔታ ማመስገኑን ቀጠለ። ሴትዮዋ እንኳን ዘንቦብሽ ድሮም እንደምትባለው አይነት ሴት ናት እና ቀጠለች። እግዚአብሔር ልዩነት የኢዮብ ሚስት ታሪኳ የተጠቀሰው አንድ ቦታ ነው። ኢዮብ ግን ቀጠለ። የሚያመሰግኑ ሰዎች ይቀጥላሉ። ይቀጥላሉ። የማያመሰግኑ ሰዎች የሆነ ምዕራፍ ላይ ብሎክ ይደረጋል። ማመስገን የማይችሉ ሰዎች አንደበታቸው ላይ ምስጋና የሌለ ሰዎች አይቀጥሉ። ወዳጆቼ እግዚአብሔር የምስጋና ምክንያት ያደርጋችሁ። ከእግዚአብሔር በተቀበልነው እናመስግን። እንዳልኳችሁ ሆስፒታል መሄድ የለብንም። አንዳንድ ጌታ መባረክ አለብን። ረጅም ጊዜ ፕሮግራም እዚህ ቦታ ላይ ወይና ስትመራ ሰምታችኋት ከሆነ ኧረ ተው በአሜን አይኮራ ምናምን ስትላችሁ አንዳንዶቻችሁ ተበድራችሁ አሜን ትሉ ነበር። ተበድራችሁ ማለት ግዴታ ኦክሲጅን አያስፈልገንም ለማመስገን። እስኪ ገባ አሜን። አንድ ነገር እርግጠኞች ሁኑ። ወደዳችሁም ጠላችሁ፣ ተቀበላችሁ ባልተቀበላችሁ ሁሉም ሰው ወረፋ ላይ ነው ያለው። እውነት ነው ውሸት? ወረፋ ላይ። ወረፋው ሲደርስ ይሄዳል። ከመሄድ በፊት ግን አመስግን። እስኪ አሜን። እንደዚህ ይላል መጽሐፍ ቅዱስ። ሲኦል ምን አያደርግም? አያመሰግንም አይልም? ሲኦል ምን አያደርግም? ሞት ምን አያደርግም? አያመሰግንህም። የማመስገን እድል ዛሬ ህያው እያለ የማመስገን እድል ዛሬ ህያው እያለሽ አሜን በይ። ጠላትን ድርር የሚያደርግ ምስጋና እግዚአብሔር ይባላል። ስለዚህ መጀመሪያው እህቴ ስላለሽ አመስግኝ። ተከናውኖልሻል፣ ሞገስ አግኝተሻል፣ ጠላትን እግዚአብሔር ተዋግቶልሻል። እንዳይቀልብሽ በቤትሽ ምስጋና በኖረ ጊዜ የጠላት አዋጅ ይሻራል። ሁለተኛ እንዴት እናመስግን? ሁለተኛ እንዴት የምናመሰግነው መሰላችሁ? በጸሎቶቻችን ሁል ጊዜ እግዚአብሔርን እናመስግን። በጸሎቶቻችን መጀመሪያና መጠቅለያ ማመስገን እንልመድ። አንደኛ ተሰሎንቄ ምዕራፍ 5 የምትጽፉ ሰዎች ከ17 እስከ 19 የመዝሙር መጽሐፍ በአጠቃላይ በሚባል ደረጃ መዝሙር 110፣ 11፣ መዝሙር 13 መዝሙር እንደ ቤት ይችላላችሁ። እሱ በርካታ የምስጋና መጽሐፍ ነው። እኔ ግን አጭሩን ሐሳብ ነው ማነሳው። ምን ይላል ጳውሎስ? እንደዚህ ያለ ተሰሎንቄ 5 ላይ ሳታቋርጡ ጸልዩ፣ ስለ ሁሉ ምን አሉ? ይሄ መንፈስ ያገኛችሁ በኢየሱስ ስም ይግባባችሁ። አንዳንድ ይገርምኛል። ቆረጠመኝ፣ ፈለጠኝ፣ ሰነጠቀኝ፣ ጨመደደኝ፣ ከዛ ይቀጥላል። ያጉረመርማል ብለሽለት አይደለም ይጨምርልሻል። እየየ የሚያበዙ ሰዎች አሉ አይደል?
እየየን እግዚአብሔር አምላክ በምስጋና ይቀየረው። አሜን። አሁን የምስጋና መንፈስ በሕይወታችሁ ላይ ሲገባ ነገር ይቀየራል። አሜን። ልክ ስትንበረከኩ እጆቻችሁን ታነሱና እግዚአብሔር ሆይ አመሰግንሃለሁ፣ አንተ አምላኬ ነህ። ያልሰጠኸኝ እኮ ባይጠቅመኝ ነው፣ የሚጠቅመኝ ቢሆን አትከለክለኝም። እነከሌ እኮ የሄዱት የጊዜ ጉዳይ እንጂ ቀድመውኝ አይደለም። እኔ ምናልባት ያረፈርኩ መስሎኛል፣ ባረፍድም ግን አልቀደምም። አንተ ከኔ ጋር ካለ መቼም ቢሆን አትተወኝም። አምላኬ ነህ፣ በማርፈድ ዓላማህም ትመጣለህ። አረ ያረፈደ የመሰለሽ እግዚአብሔር ይመጣል። በእድሜ ማርፈድ፣ በጊዜ ማርፈድ፣ በኢኮኖሚ ማርፈድ፣ በገቢ ማርፈድ ምክንያት የገጠማችሁ ቻሌንጅ ወደፊት እንዳትስፈነጠሩ የከለከላችሁ አቅም አልባ ያደረጋችሁ ገደልና ጉድጓድ ያበጀባችሁ ነገር ቢኖር እመኑኝ እግዚአብሔር ነገር ይቀየራል። ከእግዚአብሔር ጋር ትላንት በደንብ አወራን ማለት ይችላል። ሁሌ ነው የማወራው፣ ግን ትላንት በደንብ አወራሁትና በጣም ሲሞላ ከልጄ ጋር ከባርኪ ጋር የማወራው እኔ ደስ ይለኛል። አንዳንዴ ከፋሚሊ ጋር አወራለሁ ሲሞላኝ ደስ ይለኛል። እና አወራት ነበርና ብዙ ጊዜ ነገርኳት። ከእሱ ጋር ውጭ የጨረስኩት በኋላ ከእሷ ጋር ውጭ ማወራውና ሁሉ ነገር እንትን ብዬ ግን እግዚአብሔር ደግሞ እንደገና ወደ እኔ መጣ። እግዚአብሔርን ማመስገን ጀመር። አንዳንድ ጊዜ የሞላችሁን ተከፍላላችሁ። ለምን፣ መቼ፣ እንዴት፣ ለምን አይመጣም? አዎ እግዚአብሔር ግን እንደዚህ ይላቸዋል፣ በክብር ይመጣል። እስኪ ይመጣልኛል ነው። እጃችሁን ብድግ አድርጉና በጭራሽ ዓላማውን በሉ። እመኑኝ እግዚአብሔር ይታመናል፣ ነገር ይቀየራል። አንተ እዚህ መሄድ አልቻልክም። አንዳንዱ ተነስቶ ክንፍ እያወጣ ብር ሲል እኔ እየጸለይኩኝ እኔ እየለመንኩኝ ትል ይሆናል። ግን እመነኝ ግድ የለም እግዚአብሔር አይቀደምም። እንዲያረፈደ ቢመስልህ መንገዱን ሸካራውን እያለሰለሰው ነው። ሸካራውን መንገድ እያለሰለሰለ ነው። እግዚአብሔር ያውቃል ለምን እንዳዘገየ። አንተን ካስነሳ ላትመለስ ትተኮሳለህ። ዛሬ ምናልባት በሰው በሁኔታ ችግረኛ ልትመስይ ትችያለሽ። ምናልባት እገዛ ሊያስፈልግ ይችላል። ምናልባት ዛሬ የብዙ ነገር እጥረት፣ የእጅም የኪስም የኪዳንም እጥረት ገጥሞ ሊሆን ይችላል። የጤና እጥረት ኖሮብን ሊሆን ይችላል። ግድ የለም ወንድሜ፣ እነንትና እያለፉ ይሆናል። ግን አንድ ነገር ልንገርህ፣ የምስጋና ነዶ ማዝነብ ስትጀምር እግዚአብሔር ከሰማይ በረከትን ይጀምራል። የተዘጉና የተቆለፉ በሮች ይከፈታሉ። እግዚአብሔር ስለ እናንተ መዋጋት ይጀምራል። ስታመሰግኑ ምሽግ ይፈርሳል። አሜን በላይ ግድ የለሽም። ነገር ይሰማል፣ ነገር ይቀየራል። አያችሁ፣ ሁለተኛ ቤት ነው እና ምስጋና ውስጤ ነው። እንዴት ነው የምናመሰግነው? እንደ እግዚአብሔር ቃል ማመስገን። እንደ ማን ቃል? እንደ እግዚአብሔር ቃል። ባለፈው ነግራችኋለሁ። ስንጸልይ የምስጋና ሰዎች በመሆን ማመስገን፣ እንደ እግዚአብሔር ፈቃድ ማመስገን። ኢየሱስ እንደዚህ ያለ የመጨረሻው ጥቅስ ጋር ልመጣላችሁ ነው። ማቴዎስ 26 ላይ ከቁጥር 40 ጀምራችሁ ተመልከቱ። ጦር ከ37 እናንተ ይሁት። ኢየሱስም ሊጸልይ ሄደ። እስኪ ገባ? አሜን። ጊዜው ምንድነው? መከራ፣ ጭንቅ፣ መዓት፣ በጣም በዙሪያው የሞት ደመና ያንጀበበበት ጊዜ ነው እና ሊጸልይ ሄደ። እንደነገርኳችሁ ፍጹም ሰው ቢሆንም አምላክ ቢሆንም ፈተና ገጥሞታል። አዝኗል፣ ተክሷል፣ ተስፋ ቆርጧል፣ የሞት ሽታ ሸቶታል። ስለዚህ ኢየሱስ ሄደና መጸለይ ጀመረ። አባት ሆይ አለ። ይህ ጽዋ ከኔ ነው፣ ይህ ጽዋ ከኔ ግን ያንተ ፈቃድ እንጂ እኔ ፈቃድ አይሁን። እስኪ ገባ? አሜን። አንዳንድ ጸሎቶቻችን ላይ መታረም ያለበት እግዚአብሔርን ጠምዝዘን ወደኛ ማምጣት የምንፈልግ ጸላዮች አለ። እግዚአብሔርን በምንም ይሆንን ነገር ግን መጽሐፍ ሲናገር ኢየሱስ አመሰገነ። በዛ ውስጥ አመሰገነ ይላል። ትዝ ይላችኋል። የጌታ እራት የሰጣቸው ጊዜ አመሰግናለን። እግዚአብሔር ይባላል። ከጸለየ በኋላ አመሰገነ። አንዳንድ ጸሎት ማለት ጎትተን ወደኛ ቀበሌ እግዚአብሔርን አናመጣው፣ እኛ ወደሱ እንሄዳለን። ከኔ ጋር በቃ እኛ ባለንበት ፈርምልን ብንለው ትልቁ ጸሎታችን እሱ መሆን የለበትም። እግዚአብሔር ሆይ ያንተ ፈቃድ ይሁን። እግዚአብሔር ሆይ በህይወቴ ጸልያለሁ፣ ጾሜያለሁ፣ ለምኛለሁ። እኔ በአንድ ጉዳይ ላይ በጣም ጸለይኩ፣ በጣም ብዙ ጸለይኩና ፋይናሊ ለእግዚአብሔር ታውኩኝ። ከዛ በኋላ ነፃ ሆኜ ማመስገን ጀመርኩ። ምክንያቱም የድርሻዬን አደርጋለሁ እንጂ እግዚአብሔርን ጎትቻዬ ወደ እኔ ቤት ወይም ወደ እኔ ፕሮግራም ወደ እኔ ጊዜ ላመጣው አልችልም። ስለዚህ ምንድን ነው እኔ ባለራዕይ ነኝ፣ አገልጋይ ነኝ፣ የራሴ አይደለሁም፣ በዋጋ ተገዝቻለሁ። እኔ ስለ እኔ መሆን አልችልም። ስለዚህ ምንድን ነው ያልኩት? ጌታ ሆይ ወደ ፈቃድህ እመጣለሁ። እስከ አሜን። ጸሎት ማለት እሱ ነው። እሱ እንዲገባችሁ ፈልጋል። ወደ ፈቃዱ የምትሄዱ እንጂ ወደ ፈቃዳችሁ ይመጣል። እግዚአብሔር የመንፈስ ይስጣችሁ። የብዙዎቻችን ጸሎት ወደ ፈቃዳችን እንዲመጣ ነው። ለዚህ ነው ጾማችሁ፣ ጸልያችሁ፣ አንድ ነገር ሞክራችሁ ጋር በቃ ታዩ እግዚአብሔር ወደ አንቺ ይምጣ። ጸልየን በእግዚአብሔር ፊት ጾመን
ያመጣነው ነገር ካለ እሰየው፣ ካልሆነ ነገር እግዚአብሔር አዋቂ ነው። እስኪ አሜን። ስለዚህ ይሄ ዋናው ነገር ነው። ስጠቀልለው ይሄን መልእክት ምስጋና ምክንያት ይፈልጋሉ ብትሉ ቅድም እያቸው ምክንያት አትፈልጉ። በኋላ ምክንያት ያለው ምስጋና ነግራቸዋል። ምክንያት ግን አያስፈልገንም። የእጆቹ ስራ 5ቱ የስሜት ሕዋሳት አሉን የሉንም? አሉ። እስኪ ገባው አሜን። ስለዚህ ማመስገን አለበት የለበት? እንደው እግዚአብሔር ምላሳችንን የማይፈውሰው ምላሳችን ጤና የሞተው ሁሉ እየበላ እኮ እናውቅ ነበር። እስኪ ገባው አሜን። ቀላል አታርገው። ስለ ራብ አይደለም፣ ስለ ራብ አታጉረምርም። ርቦ ስለምትበላው አይደለም። የሚያጣጥም ምላስ ስላለ የራበው ሰው አይመርጥማ። አረ እግዚአብሔር ይባል። ስለዚህ እንድናመሰግን ምክንያት ሆኖ የሰጠን አቅም ከጸጋ ጋር የሰጠን እግዚአብሔር የተባረከ ይሁን። ይህን ነው ማሰብ ያለብን፣ ማመስገን ያለብን ከእግዚአብሔር ያልተቀበልነው ነገር ስለሌለ። ለዚህ ነው እንዴ ዛሬ ስለምን እናመስገን? ስለተሰጠን ሰዎች ይህን ነገር ብናስብ። አንዳንድ ጊዜ በሰላሙ ጊዜ እንደው ጌታ ወይ ጓደኛ እኔ በቀደም አንዱን ሰው ለው ነበር ዝም ብሎ አንዳንድ ሰው በጣም የሚያናርጋችሁ ታውቃላችሁ። እና ነገርኩት እንደው ማሰልጣን ካለብኝ አንዳንድ ጊዜ ዝም ብለህ ጌታ ጌታ ነበር። ስለተሰጠ ሰው ጌታን አመስገን። እስኪ አሜን። የሆነ ነገር ስለው ጌታ ነው ይለኛል። የሆነ ነገር ጌታ እኮ ነው የሚያደርግ ይላል። እና ቁጭ አድርጌ ያስነገሩታል። ጌታ ነው ግን ጌታ በእኔ ነው። ጌታ በእንትና ውስጥ። እስኪ አሜን። አንዳንድ ጊዜ መንፈሳዊ አታርጉት። ጌታ አዞት ወልቶ መሰለ ተገዱ። አንዷ ንስሓ ገባው ላይ እና ከባለዋ አስተዋራ ባልየው በጣም አስቸጋሪ ነው እና በኋላ የሆነ ሰዓት በቃ ወደ መሰለ ጌታን እኮ ይሰጠኛል እለዋለሁ። በኋላ ነገር ከለከለኛል። ጌታን እኮ ይስጥሽ እስኪ ብለዋል። ከለከለኛል እና ስለነገረኝ ነገርኳት፣ ጸለይኩላት። ይሄ የአማርኛ ስህተትሽ ነው የአፎ ለምጣን ያመጣው። ስለዚህ ምን እናድርግ? አይ በቃ አስረጂው። ጌታ አንተን ተጠቅሞ አንተን ባርኮ በአንተ ሆኖ አንተ እንዲሆነ ውጭ ሄደህ ኢትዮጵያ እንደዚህ አድርገህ ኢንቨስት አድርገህ በአንተ ተጠቅሞ የረዳኝ በይው አሳምኜው አልኳት። በቃ ሞቶ ነው። አንዳንድ ሰዎች ታውቃላችሁ መሸነፍ በጣም ይከብዳቸዋል እና መሸነፍ በጣም ከበዳል፣ ግን ግዴታ ስለነበር አደረገችው እና በኋላ ሆናለ ይሄን ነው የምፈልገው አለ። ከዛ በስሙ ማመስገን ጀመረች። ጌታ አፍንጫን ይዞ አይባል። ስለሰጠን ሰው አመስገን አለብን የለበት? እስኪ ገባ አሜን ይበል እና ነገርኳት። አንዳንድ ሰዎች ይላሉ ጌታ እኮ ነው ሰውየውን እዚህ እንዳልዋሉ እና የሆነ ነገር በዛ ሀገር ላይ ጎርፍ መጥቶ ኃይለኛ ችግር መጣሉ እና እዚህም ቻለው። ከዛ በኋላ ሰውየው በቃ ሌሎቹን ባህር ኃይሎች ምናምን መጥተው ሲያወጣቸው እና እናውጣ ሲሉት አይ በቃ ጌታ ያወጣኛል እንዳለው ማለት ጌታ ያወጣኛል። አሁንም ውሃው እየሞላ ሲመጣ ጣራ ላይ ወጣ፣ ሄሊኮፕተር መጣ። አሁንም አይ በቃ ጌታ ነው ያወጣኛል። ከዛ ወደ እግዚአብሔር እንዴት አንተ ታወጣኛለህ ብዬ ሲለው እንዳወጣማ ሰው ልኬ ነበር። ምን ልኬ ነበር? ስለዚህ ምስጋናቸውን አስተካክሉ። አንዳንድ ጊዜ ጌታ እኮ ነው ስትል ጌታ የሚሰራው በእኔ ውስጥና በአንተ ውስጥ። እስኪ አሜን በል። ስለተሰጣችሁ መሪ ምን ያህል ታመሰግናለህ? ስላላችሁ የቤተ ክርስቲያን አገልጋዮች ምን ያህል ደስተኛ ናቸው? ስላሏችሁ ወዳጆች፣ ስላሏችሁ ጓደኞች፣ ስላላችሁ ቤተሰቦች፣ ስላላችሁ ልጆች፣ ስላላችሁ ትዳር ምን ያህል ወዳጆች እግዚአብሔር በዚህ መንፈስ ይባርካል። እስኪ አመሰግናለሁ በሉ። ዛሬ ኢያሪኮ ይፍረስላችሁ። በእውነት ኢያሪኮ የሚያንገሸግሽሽ አመስገኝ ስትባይ የሚያንገሸግሽሽ ዛሬ ይደፈስ። ያሜን ነው የሚያንገሸግሻችሁ ሰዎች ስጋችሁን ኑሮባችሁ መሸነፍ ያቃታችሁ ኖ ኔቨር አይሆንም እያላችሁ እንግሊዝኛ አማርኛ እየቀላቀላችሁ ሊሆን አይችልም በጭራሽ ኖ ምትሉ እነግራችኋለሁ። ጌታ ነገራችሁን ይቀየራል። እስኪ አመሰግናለሁ የሚል ሰው እስኪ አሜን ይበለኝ። ጸሎት ምስጋና አለው። ሰይጣን በኢየሱስ ስላልከኝ መጀመሪያ ማመስገን አለብን። እያቆረመቀኝ ምን አይነት ነገር ነው ኢየሱስ ምናምን ስትል እንደው እሱን ሽቶ እየቀባ ነው ሰይጣን። ታውቃላችሁ አይደል? ማጉረምረም ማለት ነው ለሰይጣን ትልቅ ምቾት ነው። ማመስገን ለእግዚአብሔር ክብር። እግዚአብሔር የምስጋና ሴቶች ያድርጋችሁ። ምስጋና በሕይወታችሁ ይጨመር። የመጨረሻው ማመስገናችን የሚያመጣው በጸሎት ውጤት፣ በጸሎት ውስጥ ማመስገን የሚያመጣው ውጤት ምንድነው? ሁለት እሱን ተናግረን እንጸልያለን። አንደኛ ስናመሰግን ምን ይሆናል? የዘገዩ የጸሎት መልሶቻችን መምጣት ይጀምራል። ሃሌሉያ። ስናመሰግን እግዚአብሔር አምላክ ስለኔና ስለናንተ ድብቅ ጦር ያስነሳል። ስናመሰግን ነገር ይቀየራል። የመጀመሪያው ነገር ስታመሰግኝ የረሳሽውን ነገር እግዚአብሔር ይዞራል። ሉቃስ ወንጌል ምዕራፍ 1 ዘካርያስን እያጠነ እያለ በመሰዊያው በስተቀኝ ትተውታል። በቃ ጸልየው ይተውታል። አንዳንድ ጊዜ ጥሩ ነው ከመጨቃጨቅ ጸልዮ መተው። እስኪ አሜን ነው።
እና ጸሎተውና ከዛ ወርሺፕ እያደረገ በቃ ቅድም እንደሚዘምሩት ምስጋና ምናምን እያለ ሰውየው ያጥናል። በቃ ረስቶታል ጸሎቱን። ከዛ ድንገት እያመሰገነ ገብርኤል ከቻለ አንተ ገብርኤል ከቻለ እስኪ ገባው አሜን። ገብርኤል ከቻለ እኮ ነው ያለው። በቃ ሰይፍ ይዞ ምናምን አለ። የዛን ቀን ጨዋው ነው የመጣው። ከዛ መጣና ዘኪ ያለው አቤት አልቀናት እንዴ አለ። አያውቀውም ገብርኤል ምናምን ሆኖ አለ። ዘኪ ምናምን ሲል አቤት አለ። ጸሎት ተሰምቷል። እስኪ አሜን። የትኛው ጸሎት ምናምን ብሎ ሊያገላብጥ ሞከረ። አይ ተሰምቷል። በኢየሱስ ስም ይሁንላችሁ። ስታመሰግኑ ጸሎታችሁ ይመለሳል። አሜን። የዛሬ 10 ዓመት የዛሬ 20 ዓመት የጸለያችሁት ይመለሳል። እኔ አምናለሁ እግዚአብሔር ይመልስልናል። እመኑኝ፣ በኢየሱስ ስም ይመለሳል። ጸሎት ምስጋናን ይመልሳል። አሜን። አያችሁ፣ ስታመሰግኑ የጸሎት ጥያቄዎቻችሁን ያደርጋሉ፣ ይመለሳል። ሁለተኛ ስታገለግሉ ሌላ ውጤት ምንም ሁለተኛ ውጤት መሰላችሁ? ልክ ማመስገን ስትጀምሩ በጠላት አናት ላይ መቆም ትጀምራላችሁ። በቃ መቆም ማሸነፍ። ስታመሰግኑ በጠላት አናት ላይ ይመጣል። እንዴ ብር ከልክዬ ይላል። በቃ የራሱ ጉዳይ ዞር በል ትይዋለሽ። እንደዚህ አድርጊ። በቃ አንቺ ምስጋና ስታመሰግኝ ከሳሾችሽ ሁሉ ከታች፣ አንቺ ግን ከላይ። አሜን። በዚህ ባርከን በቃ አመስግኝ። ቤት ታሪክ ይቀየራል። የለዚህ የመጨረሻ ጥቅስ መሰጣችሁ ሁለተኛ ንግሥት ምዕራፍ 4 ላይ ያለችው ሴት ምን አለች? መጣችና ወደ እግዚአብሔር ሰው እሄዳለሁ። በሰላም ነው አለታው። ደህና ነው፣ በጣም ደህና ነው። እስኪ በጣም ደህና ነው የሚል ሰው አሜን ይበል። አሜን። እስኪ ሁላችሁም በጣም ደህና ነው በጣም ደህና ነው ያርግላችሁ እግዚአብሔር። አሜን። በጣም ምንድን ነው? ኧረ ተይ አንቺ ሰው ያለ ምክንያት በሩን ዘግተሽ በቃ እንዴ መዝጋት ፈልጌ ነዋ። ልጅ ወይ አለ ተኝቷል። እውነቴን ነው። ኧረ ተይ እባክሽ ጡት ጠብቷል፣ በደንብ ጠግቧል፣ በጣም ደህና ነው። እንደዚህ የሚሉ ሰዎች ብዙ ነው። አሜን። እስኪ አሜን። ስታመሰግኝ የሞተው ይነሳል። እግዚአብሔር የምስጋና ሰው ያድርገን። ኢየሱስ ከጸለየው ጸሎት እንግዲህ እነዚህ ናቸው። ስለዚህ በዋነኝነት ዛሬ የማነሳው አመስግኑ። አጠገባቸው ያላችሁ ሰዎች ሪስፔክት ስጧቸው። እስኪ አሜን። አመስግኑ። እኔ አንዳንድ ጊዜ ይገርመኛል። ሰዎች ቅድም እንዳልኳቸው ነው። መቼም ታውቃላችሁ አይደለ? በጣም አንድን ሰው ሪስፔክት ስትሰጡት እሱ የማይፈልገው ነገር ታደርጋላችሁ። ለዛ ሰውዬ ክብር ስትሉ ለእሷ ክብር ስትሉ ለምን መሰላችሁ? ሪስፔክት ማለት እግዚአብሔርን ማመስገን ያ ሰውዬ የምስጋና ምክንያት ነው፣ የመነሻ ምክንያት ነው። እስኪ ገባው አሜን። እኔ በዚህ ባለፈው ወር ላይ የያዝኩት አንድ እቅድ ነበረ። የካቲት ወር ሁሉ ሰራዋለሁ ያልኩት እግዚአብሔር አሳክቶልኛል። እግዚአብሔር ይባላል። ምን ብዬ ነበር የጀመርኩት? ታስታውሱ እንደሆነ ያለውን ነገር ሁሉ ቀብራችሁ ተነሱ በሚል መጋቢት የካቲት ላይ አስተምሬ ነበር። ሁሉን ነገር በእግዚአብሔር ፊት አድርጉ ብዬ ያን ወሩን ሁሉ ሰርቼበታለሁ። አሁን መጋቢት ደግሞ እንደዚህ ይቀጥላሉ። ምን ብዬ? ለማመስገን ምክንያት አያስፈልገኝም፣ እኔ በቂ ነኝ። እስኪ አሜን። ስለዚህ ሀና አለች በኩራት አትናገሩ። ሁላችሁ በኩራት ምን በሉ? እግዚአብሔር ባለጠጋ ያደርጋል፣ ድሃም ክብር ለኢየሱስ ይሁን። እግዚአብሔር ይሰማናል ይባል። ይሄ ወር የምስጋና ወር፣ ይሄ ወር በጌታ በኢየሱስም ባጣንበት ላይ ቆመን የምናመሰግንበት ወር፣ ይሄኛው ወር የተሻለ ዘመን እንደሚመጣ ተስፋ የምናደርግበት፣ ይሄኛው ወር የሚቀጥለው ወር የውድቀታችን ፌል የምናደርግበት ሳይሆን እንደገና ሪስታርት የምናደርግበት፣ እንደገና እግዚአብሔር ሻይን የሚያደርግበት፣ እንደገና የምናበራበት። አሜን በለኛ። ይሄኛው ወር እሱ መጋቢት እንደገና ለሚያዝያ ተስፋ የምናደርግበት፣ በምስጋና የምንገሰግስበት፣ የድል የክንውን የእልልታ ወር ያድርግልን እግዚአብሔር። አለመቻል ከቤታችን የሚመታበት፣ ትካዜ የሚነሳበት እግዚአብሔር ተናግሮኛል። የምስጋና ምክንያቶች ያደርጋቸዋል። የውድቀት የሽንፈት ምክንያት አትሆኑም። አሜን በሉኛል። ለእግዚአብሔር ክብር ይሁን። እስኪ እኔ በሉ ለመጨረሻ ለማንም ሰው የመጥፋት የመውደቅ ምክንያት አይደለሁኝም። እንዲሁም በሉ በእኔ ምክንያት ሰዎች ይነሳሉ፣ ሰዎች ይነሳሉ፣ ምድር ትፈወሳለች፣ ጸሎት ይመለሳል። በእኔ ምክንያት በሉ የሚያለቅሱ ሳይሆን የሚስቁ ሰዎች ይበዛሉ። በሉ እንደዚህ ነው ማመን ያለብህ። ለምንድን ነው ሰው አንተን ባየ ቁጥር ቅጭም የሚለው? ለምንድን ነው ሰው አንቺን ባየሽ ቁጥር ቅጭ የሚለው? እግዚአብሔር የምስጋና ምክንያት ያድርጋችሁ ሰዎች። እናንተ ኧረ አሜን በለኝ። ይህ መንፈስ ይግባባችሁ በኢየሱስም። የምስጋና ምክንያት ያድርጋችሁ። አሜን። ሰዎች አንተን ተጠቅመው ለምስጋና
አንቺን ተጠቅመው ለምስጋና እንጂ የመና የመዋረድ የመውደቅ የፌል ማድረግ ምክንያት አንቺ አትሆኝም። አሜን በይኝ። እግዚአብሔር ይህን መንፈስ በእናንተ ላይ አምጥቷል። ተናግሮኛል፣ ተናግሬባችኋለሁ። ይሄ የተናገርኩት አሜን ይሆናል፣ ይሁንባችሁ። ይሄ የተናገርኩት የኪዳን ቃል ዘመናችሁን ይግዛው። እነግራችኋለሁ፣ ዘመናችሁን ይግዛው። ትካዜ ከእናንተ ላይ ይነሳ። ማንም በፊታችሁ እንዳይቆም እግዚአብሔር ሰብራችሁ እንድታልፉ አቅም ይሆናችሁ። እዚህ ክብር አንዱ ለእግዚአብሔር ቃል ሁላችሁ ሃሌሉያ። ሁላችንም ቆመን እንጸልይ።